ለማናታክ ምናልባትም እኮ ዘንድሮ እኮ አሰልጣኝም ስንመርጥ እኮ ጭቅጭቅ አልነበረንም አተለም ስንመርጥ እኮ ጭቅጭቅ አልነበረንም ምናልባት አንድ ሁለት ኮሜንቶች በስተት በሶሻል ሚዲያ ይወጡና ከዛ በኋላ ከግለሰቦቹ ጋር ይቅርታ ተጠያየንበት ጉዳይ አለ ምናልባትም እኮ ይሄ ፈረደበት ብሔር ውስጥ ያስገቡ ማለት ነው እኔ ደግሞ በሩጫ ዘመኔም ብሔርን ከምንም ስላስገባው አሁንም በአመራርነትም ከምንም ስላስገባ ምክንያቱም ራርቶ ኦሮሞ መሆን ያውቃል በኦሮሞነት ያምናለሁ በሴትነት አምናለሁ እኮራለሁ በኢትዮጵያነት እኮራለሁ ይሄ ደግሞ ስፖርት ነው ከምንም በላይ ስፖርት ነው እዚህ ስፖርት ቋንቋ ነው የምንነጋገረው ስለ ራርቶ ኦሮሞነት አይደለም የምንነጋገረው ስለ ገብረ ትግሬነት አይደለም የምንነጋገረው ስለ ኃይሌ አማራነት አይደለም የምንነጋገረው ስለ ኢትዮጵያ ስፖርት የምንነጋገረው ስለ ኢትዮጵያዊነት ነው ስለ ኢትዮጵያዊነት ነው የምንነጋገረው ወደድን ጠላልን ኢትዮጵያ የሁላችን መመኪያ የዜግነታችን የማንነታችን ማን ነች ኢትዮጵያ ማለት ነው ስለሆነ ምናልባትም አንዳንድ ጊዜ ወደ ብሔርም ወደ ቋንቋም ወደ ዘርም እየወሰዱ ይሄ ሊሆን የማይችል ነገር ያ በዛ በኩል ነው እንትን የተባለው ማለት ነው ስለሆነ አሁን 30% የተባለው ዶክተር ገልጾታልና ምናልባትም ባንተዛዘብ መመሪያ ምሮን ብናረግ ለማለት ፈልጋለሁ